በበል ዛሬ ቅሎነት በጣም አሪፍ ወልደ ማርያም። እሺ አንተ ስም ማን ነው? የሆነ ርዕስ መርጣችሁ አቦስም ለዝንጀሮ የሰጠው ክብርና ሞገሳ ግመልንም። ሰላም ክብራትና ክብራን የዩናይቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዳሻው ነኝ። የዛሬው ፕሮግራማችን በዩናይቲዩብ ጀምሯል። ዛሬ ተረት ማነብላቸው ህፃናት ልጆች እየመጡ ነው። ከነሱ ጋር ተረት አነብላቸውና ቆይታ እናደርጋለን። እናንተም እንድትከታተሉት እንጋብዛለን። ከዛም በተጨማሪ ዮና ለልጆች በሚለው ጨዋታችን ላይ እዚህ ጋር የምትመለከቱት አለ። እንግዶች ሲደርሱ እጣውን አውጥተን እንወዳደራለን። የሚደርሳቸውን ደግሞ እዚህ ጋር የተለያዩ እጣዎች አሉ። ዘፈን መዝፈን አለ፣ ፎቶ መለየት አለ፣ ንግግር ማድረግ አለ። በርካታ ልጆችን የሚያዝናኑ የሚያስተምሩ እጣዎች ናቸው እዚህ ላይ ያሉት። ለምሳሌ የፎቶ መለየት የሚል ነው። አሁን እዚህ ጋር እንደምትመለከቱት የቆመው ፎቶ መለየት። ፎቶ እናሳያቸውና የማን ፎቶ እንደሆነ ጠቅላላ እውቀትን በሚመለከት የምናወዳድርበት ፕሮግራም አለን። እስቲ እንተዋወቅ። ስም ማን ነው? ናታና ሰማይ ጋር ሞሳ በበል ዛሬ ቅሎነት በጣም አሪፍ ወልደ ማርያም። እሺ አንተ ስም ማን ነው? ዘሩባቤል ነው። ሰናይ ቀን ሞታ በበል ወልደ ዛሬ ቅሎነት በጣም አሪፍ። እኔ ደግሞ እንዳሻው ጌታቸው በየራ ፊዳ ሹሬ ኞሬ ለላችሁ ራሳችሁ በጣም አሪፍ። ሰላም ልጆች፣ እናንተስ እንዴት ናችሁ? ሁሉ ሰላም ነው? እዚህ ጋር ናቱ አለ፣ እዚህ ጋር ዘሮ አለ፣ እኔ እንዳሻውም አለው። አሁን ተረት እናነባለን። የተረታችን ርዕስ ዝንጀሮና ግመሉ ይሰኛል። ለንጉሥ አንበሳ ክብር በተዘጋጀ ክብረ በዓል ላይ ዝንጀሮ እንዲደንስ ይጋበዛል። ማን እንዲደንስ ይጋበዛል? ዝንጀሮ። ዝንጀሮም በዳንስ ጎበዝ ስለነበረ መድረክ ላይ ወጥቶ ቀለል ያለ አስደሳች ዳንስ ይደንስና ሁሉንም እንስሳት እንዲዝናኑ ያደርጋቸዋል። ለዝንጀሮ የሰጠው ክብርና ሞገሳ ግመልንም እንዲቀና ያደርጓል። ስለሆነም ግመሉ ልክ እንደ ዝንጀሮ ወይንም ከሱ የበለጠ መደነስ እችላለሁ ብሎ ስላሰበ መድረኩ ላይ ወጥቶ መደነስ ይጀምራል። ነገር ግን ግዙፉ ግመል ጉጥ የበዛባቸው ትልልቅ እግሮቹንና ረጅሙን አንገቱን በዳንስ ሲያንቀሳቅስ ሁሉም እንስሳት በጅልነቱ እየተጠቋቆሙ ተሳለቁበት። በምንነቱ እየተጠቋቆሙ ተሳለቁበት። ከዚህ ነገር ምንድነው የምንማረው? ሌሎችን ለመሆን መሞከር ያስንቃል። ምን ለመሆን? ሌሎች ለመሆን ያስንቃል። ስለዚህ ምንድነው መሆን ያለብን? ራሳችንን ምንችለውን ራሳችንን፣ ትምህርታችንን ጎበዝ መሆን፣ ራሳችን ያለንን ተሰጥኦ ብቻ ነው አይደለም ማንጸባረቅ ያለብን። በጣም አሪፍ። በጣም አመሰግናለሁ። አሁን ለምንድነው እናልፈው? በጣም አሪፍ። ክቡራትና ክቡራን የዩናይቲዩብ ቻናል ተከታታዮች እንግዲህ የምትመለከቱት አሁን ተረት አንብበናል። በማስከተል ደግሞ እዚህ ጋር የተለያዩ እጣዎች አሉ። ትዕዛዞች ናቸው አብዛኞቹ። ስፖርት መስራት አለ፣ ማመስገን አለ፣ ሳቅ አለ፣ ግጥም አለ፣ ፎቶ አለ፣ በርካታ ነገሮች አሉ። ይሄንን ጨዋታ እንወዳደራለን። ማን ነው መጀመሪያ የሚጀምረው? እኔ። እሺ፣ በምን ይለይ? ባቦሳ ይለይ። እሺ፣ አንተ ምንድነህ? ልዩ ነው አይነት? ልዩ። አንተ ደግሞ አንድ አይነት። እሺ፣ ጣሉ። አቦሰም ዘሩ ደረሰ። ልዩ ዘሩ ነበረ። ዘሩ ደረሰው። ከዘሩ እንጀምራለን። ከዛ ቀጥሎ አንተ ናፍስ ትቀጥላለህ። እዚህ ጋር ዘሩ ጨዋታውን ለማስረዳት ለአንተም ለዮና ተመልካቾችም ለማስረዳት ምንድነው የምናደርገው? ልጆች እዚህ ጋር የተዘረዘሩ ንግግር ማድረግ፣ ተረትና ምሳሌ በርካታ ነገሮች አሉ። እዚህ ጋር የደረሰውን እጣ ልክ እቺ ነጯ ጋር የምትቆም ከሆነ የደረሰውን ነገር ለምሳሌ ፎቶ መለየት ከሆነ እዚህ ያዘጋጀነው ፎቶ አለ። እሱን ፎቶ ለእናንተ ማሳይተን ለዘሩ ማሳይተን እንዲመልስ እናደርጋለን። ንግግር ማድረግ ከሆነ ዘሩ እዚህ ጋር ሆኖ ቆንጆ ንግግር የማድረግ እድል እንሰጠውና በንግግሩ ላይ ችሎታውን እንዲያዳብር እንጋብዛለን። በየጣው መሰረት ትዕዛዞቹ ይፈጸማሉ ማለት ነው። አዝናኝ ጨዋታ ነው። እንደምትዝናኑበት ተስፋ አደርጋለሁ። ውድድሩ ሊጀምር ነው። 1 2 3 ምንም ይደርስ ይመስላል? ምንም ይደርስ ይመስላል? ፎቶ ማለት እሺ።
በጣም በሚገርም ሁኔታ ዘሩ የደረሰው እንደምትመለከቱት ምን ነው? ዘፈን የደረሰው። እስኪ ፕሮግራም የምትከታተሉ ልጆችን በየቤታችሁ ናችሁ፣ እስኪ አጠገባችሁ ላሉላችሁ ሰዎች ዘፈን በመስፈን የልጆች ዘፈን ሊሆን ይችላል፣ የትልቅ ሰው ዘፈን ሊሆን ይችላል። እዚህ ዘፈናችሁ እንድትዝናኑ ደስ እንዲላችሁ ነው እንግዲህ ፕሮግራም ወደ እናንተ እያቀረብን የምንገኘው። አሁን ዘሩ ይነሳና እዛ ጋ ቆሞ ዘፈኑን ያቀርብልናል። ዘሩ 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 የዛ ጋ ቆምና ዘፈንልን አንተ ደስ ያለ ዘፈን ንገረው ከፈለክ ምን ይስፈል? ማይኩን ወደ አፉ እናስጠጋለታለን። እሱ ጋር ይሻላል። እሱ ጋር ይችላል። ተቀምጠን ትችላለህ። ነጥብ ማይኩን እናስጠጋለን ወደ አንተ። እሺ አንድ ሁለት ሶስት ጀምር። ደስ ያለ ዘፈን እየጠበቅን ነው ደስ ያለን ዘፈን ወይ ሌላ መዝሙር ምናልባት ቤት የምትዘምሩት ዘፈን መዝሙር ምን አለ? እሺ ጠይቄ አይደለ? ምን ይልል? ምረጥ። ግጥም ግጥም አይ ሳቅ ይልል? ንገር። እሺ ክብራትና ክብራት ተመልካቾቻችን ዘሩ የዘፈን የደረሰኝ ዕጣ ወደ ሳቅ ይቀየርልን ብሏል። አሁን ሊስቅል ነው ዘሩ። አንድ ምንድን ነው የምስቅበት? አንተ ነው የምስቅበት? እሺ አንድ ሁለት ሶስት በደምብ አንድ ቀራ የመጨረሻ ዘሩ በጣም እናመሰግናለን። በሳቅ አዝናንተናል። እናመሰግናለን። አሁን ተረኛ ማን ነው? ናታን። አሁን ደግሞ ዕጣ ማውጣት እንቀጥላለን። የናታን ተራ ነው። ክቡራን ተመልካቾቻችን እናንተም እዚህ ጋር ያለው ስፖርት አለ፣ ሳቅ አለ፣ ትዕዛዝ አለ፣ ንግግር ማድረግ አለ፣ ፎቶ መለየት አለ፣ ተረትና ምሳሌ አለ፣ ውዝዋዜ አለ፣ ዘፈን አለ፣ ግጥም አለ። አመሰግናለሁ አለ። ስለዚህ የሚደርሳችሁን ነገር መሞከር ትችላላችሁ። እኔ ስፖርት ነው የሚደርሰው ስፖርት ነው። በጣም አሪፍ። ናቱ ስፖርት ገምቷል። እስኪ እናየዋለን። አመሰግናለሁ የሚለው ቤተሰቦቻችሁ ጋር ደውላችሁ አጠገባችሁ የሉ ሰዎች ክፍለ ሀገር ያሉ ኢትዮጵያ ውጭ ያሉ ስራ ቦታ ያሉ ቤተሰቦቻችሁ እናቶቻችሁና አባቶቻችሁን ዘመዶቻችሁ ጋር ደውላችሁ አመሰግናለሁ በጣም ነው የምወዳችሁ የምትሉበትን እድል የሚያመቻች ዕጣ ነው። እንግዲህ ናቱ ስፖርት ገምቷል። ቁጠሩ። 1 2 3 ጎ ስፖርት እያየን ነው። የሚወጣውን እያየን ነው። ከስፖርት ውጭ ከደረሰን ተዘጋጅ፣ ትታዘዛለህ። የደረሰ ነው። እሺ ሴንተር ላይ ይሄ ሴንተር አለ። ንግግር ማድረግ ናቱ ንግግር ያደርግልናል። አሁን ንግግር ማድረግ ላይ ደርሰናል። እሱ ጋር ቆመን ነው የምታደርገልን? እሱ ጋር ነው የምታደርገልን? የቱ ጋር ነው? እሱ ጋር ሆነ። በጣም አሪፍ። ክቡራን ተመልካቾቻችን ልጆች እንግዲህ አሁን ናቱ የደረሰው ዕጣ ንግግር ማድረግ ነው። እናንተም አጠገባችሁ ላሉ ሰዎች ንግግር በማድረግ እንደምታመሰግኗቸው በመንገድ ሌሎች ንግግር የምታደርጉት ስለ ሀገር ምን ማለት ነው? ኢትዮጵያ ማለት ሀገራችን ናት። እንወዳታለን፣ እንንከባከባታለን። በጣም እኛ ጥሩ ሰዎች ነው እንማራለን ከሆነ እንደ ብቻ የሆነ ርዕስ መርጣችሁ በሱ ርዕሰ ጉዳይ ላይ ንግግር ማድረግ ነው። ናቱ ምን ላይ ንግግር የምታደርገን? ምን በተመለከተ ንግግር የምታደርገን? ክቡራን ተመልካቾቻችን ናቱ እናቴ ጋር ንግግር አደርጋለሁ ብሏል። ቆይ እናቱ ጋር ደውልና ቁጥሩን ላሳየው። አንተ ጽፈዋለህ ቁጥሩን? እሺ 09 ይላል።
09 13 እንግዲህ ክቡራን ተመልካቾቻችን ወንድሙ እናቱ ጋር ደውሎለታል። አሁን እናቱ ቁጥሩን ደውለናል። ላውድ ስፒከር ላይ እናደርገዋለን። ይነሳል አይነሳም ደግሞ እናዳምጣለን። አልተነሳም። እሺ ማን ጋር ደውል? ሌላ ጋሽ ስራ ላይ ነው የሚሆነው። ሁላቸው ደንበኛ ስልክ በቃ ችግር የለውም። ካሜራውን እያየህ ንግግር አድርግ። ስሜን አስተዋውቅ። ስሜ ናታን ይባላል። ናታን ይባላል። የመጣሁት ካፕል አካዳሚ ነው። ክፍሌ ነሰሰሪ ነው። ሁሉንም እናት አባቶቼን አመሰግናለሁ። በጣም አሪፍ ናቱ። በጣም ጎበዝ። አሪፍ ንግግር ያደረገው ግጭ በጣም አሪፍ እናመሰግናለን። ክቡራን ተመልካቾቻችን የዛሬ እንግዶቼ ናቱና ዘሩ ነበሩ። ንግግር አደረጉ፣ እጣ ደረሳቸው፣ በሳቅ አዝናናን፣ ተረት አነበብን። እንግዲህ በሌላ ጊዜም አሪፍ ፕሮግራም ይዘን እንመጣለን። በቀጣይ እስክንገናኝ ድረስ እናመሰግናለን። ልጆች መልካም ጊዜ። አሁን ናቱና ዘሩ ርቧቸዋል። ምሳቸውን ሊበሉ ሊሄዱ ነው። ተመልሰን እንመጣለን። እስቲ በላቸው። ተመልሰን እንመጣለን። ቻው ቻው በላቸው አንተ። ተመልሰን እንመጣለን። ቻው ቻው። እንወዳቸዋለን። እንወዳቸዋለን። ቻው ቻው። ቻው ቻው።